በወልዲያ ለሚካኤል ጥምቀት በወጡ የክርስትና እምነት ተከታዮች ላይ ያገዛዙ ታጣቂዎች በርካታ ሰዎች መግደላቸው ተሰማ። በባህር ዳርና ጎንደርም ህዝባዊ ተቃውሞ ተከስቷል። ከወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሐራ ከተማ ላይ እህል የጫኑ 2 ተሳቢ መኪኖችና አንድ የነዳጅ ቦቴ ተቃጥሏል። በቅርቡ ከተቃውሞ ጋር በተያያዘ ታስረው የነበሩ 35 እስረኞችን ህዝቡ ጣቢያውን ሰብሮ በመግባት አስፈትቷቸዋል። መብራት ኃይል፣ ፒያሳና አዳጉ በሚባል አካባቢዎች ከፍተኛ ተቃውሞዎች እየተደረጉ ነው። የህወሓት ደጋፊና የባዕዴን ተላላኪ ናቸው የተባሉ ሱቆች በሙሉ እየተቃጠሉ ነው። የመኪና እንቅስቃሴ ተቋርጧል። ትናንት ገብቶ የነበረው 3 መኪና መከላከያዎች ተቃውሞ ከአቅማቸው በላይ በመሆኑ መተኮስ አቁመው ኃይል እስኪመጣላቸው እየጠበቁ ነው። መንገዶች በመዛጋታቸው እስካሁን ወታደሮች ማስገባት አልተቻለም። ጉባ ላፍቶ የሚባል የኮንትራክተሮችና ባለሀብቶች ሰፈር ከፍተኛ ተቃውሞ አለ። ከተማዋ አሁንም በሚቃጠሉ ቤቶች በጭስ ታፍኗል። በወልዲያ ከቀብር ጋር በተያያዘ ዛሬ በተነሳው ከፍተኛ ህዝባዊ ተቃውሞ በርካታ ድርጅቶችና መኖሪያ ቤቶች ተቃጥለዋል። እስካሁን ባለው መረጃ አርሴማ ሆቴል፣ ኪዳኔ ሆቴል፣ ሃይላይ ህንፃ፣ ጣና ሆቴል፣ ብርሃን ባልትና፣ ጻድቃን ባልትና፣ ዳዊት በርሎ ኮንትራክተር ድርጅቱና መኖሪያ ቤቱ ተቃጥለዋል። የተቃጠሉ ድርጅቶችና መኖሪያ ቤቶች በርካታ መሆናቸውን ለማወቅ ተችሏል። ትናንት በነበረው ተቃውሞ ከ10 ያላነሱ ሰዎች በአጋዚ ወታደሮች ተገድለዋል። የዘጠኙም የቀብር ስነ ስርዓት ዛሬ ተፈጽሟል። ዛሬም ከፍተኛ ተኩስ እየተሰማ በመሆኑ የሟቾች ቁጥር ሊጨምር እንደሚችል ነዋሪዎች ይናገራሉ። በመቶዎች የሚቆጠሩ ሰዎች ቁስለኛ ሆነው ሆስፒታል ይገኛሉ። ተቃውሞውን የሚያደርጉ ወጣቶች ፎቶግራፎች እንዳይነሱ መከልከላቸውን ወኪላችን ገልጿል። ፎቶዎች ለጥቃት እንዳጋለጧቸው በመጥቀስ ምንም አይነት ፎቶ ፌስቡክ ላይ እንዳይለጠፍ ጥንቃቄ እንዲደረግ ወጣቶች እየዞሩ እያሳሰቡ ነው። በአካባቢው የኢንተርኔት አገልግሎት ተቋርጧል።